ሞትን የሚደበቅ ሰው አለ? ከሞት የሚሸሽ ሰው አለ? ወገኖቼ ሞት በእኔ ላይ ስልጣን የለውም ብሎ ከሞት ሊያመልጥ የሚችል ሰው አለ? ሁሉንም አንድ የሚያደርገው ነገር ቢኖር ምንድነው ከተባለ በነበሩበት ዘመን እግዚአብሔርን እንዴት ደስ አሰኝተው እንዳለፉ ስለ ኖህ ሲያነሳም ኖህ እንዴት ያ ሁላ ሰው በኃጢአት እግዚአብሔር ላይ ሲያምፅ እንዴት ብቻውን እንደቆመ በእምነት እንዴት ዓለምን እንደኮነነ ነው የሚመሰክረው። እግዚአብሔር ለሱ የተለዩትን ሰዎች ፈልጎ ያጣበት ጊዜ ነበር። ሰማይን ተናፋቂ ያደረገው ምንድነው ከተባለ ሰማይ የተለየ ሆኖ አይደለም፣ እግዚአብሔር በዛ አለ ብለን ስለምናምን ነው። አካሄዱን ከእግዚአብሔር ጋር ስላደረገ እግዚአብሔርን ስላስደሰተ በዚህ ምድር ላይ በሁሉም ሰው ላይ ስልጣን ያለው ሞት እግዚአብሔር ወደ ዘላለም ሕይወት እንደወሰደው መልእክት እናገኛለን። ሁሉም ነገር በሕይወት ዘመናቸው ከእግዚአብሔር ጋር የነበራቸውን ግንኙነት ነው የሚመሰክረው። ለምን? ሄኖክም አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታልና የሚል ቃል አለ። በዚህ በዘፍጥረት ምዕራፍ 5 ቁጥር 24 ላይ ያለ ቃል ነው። ዛሬ እግዚአብሔር በረዳን መጠን የማካፍላችሁ ሐሳብ ስለ ሄኖክ ታሪክ ነው። እንደምታውቁት ሄኖክ በመጽሐፍ ቅዱሳችን ውስጥ ሞትን ሳያዩ እግዚአብሔር ከወሰዳቸው ሰዎች ውስጥ አንዱ ነው። ሄኖክ ስሙ ሲነሳ ወደ አእምሯችን የሚመጣው ትልቁ ነገር ሄኖክ አለመሞቱን ነው። ታዲያ የዘፍጥረት ጸሐፊ በምዕራፍ 5 ቁጥር 24 ላይ እንደዚህ አለ፣ ሄኖክም አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታልና ይላል። አካሄዱን ከእግዚአብሔር ጋር ስላደረገ የሚባል ነገር አለ። ሁለተኛ ደግሞ አልተገኘም ይላል። ሶስተኛ እግዚአብሔር ወስዶታልና ይላል። ታዲያ ዕብራውያን ጸሐፊም በዕብራውያን ምዕራፍ 11 ቁጥር 5 እና 6 ስለ ሄኖክ አጠር ያለ ነገር ግን ብዙ መልእክት ያለው ጽሑፍ አስቀምጦልናል። የዕብራውያን ጸሐፊ ሲናገር እንደዚህ አለ። በዚህ በምዕራፍ 11 ቁጥር 5 ላይ ሄኖክ ሞትን እንዳያይ በእምነት ተወሰደ አለ። እንደ ዘፍጥረት ጸሐፊው የዕብራውያን ጸሐፊ ምን አለ? ሄኖክ ሞትን አለ በግልጽ ሞትን እንዳላየ ሞትን እንዳልቀመሰ በዚህ ምድር ላይ ስልጣን ያለው ሞት በሄኖክ ላይ ስልጣን እንዳላገኘ ያስቀምጥልናል። እግዚአብሔርም ስለወሰደው አልተገኘም አለ። ስለወሰደው ለምንድን ነው ያልተገኘው? እግዚአብሔር ስለወሰደው። ከዛን ሳይወሰድ እግዚአብሔርን ደስ እንዳሰኘ ተመስክሮለታልና ይላል። ወገኖቼ በዚህ ምድር ላይ ስንኖር ስንመላለስ ሰዎች ስለኛ የሚመሰክሩት ነገር ይኖራል። ደግሞም እዚህ ላይ እንደምንኖረው እዚህ አንቀርም። ስንሞትም ደግሞ ከመቃብር በላይ ስማችን ይቀራል። ሰዎች ከሞትን በኋላ እሱ በነበረበት ጊዜ እኮ እንደዚህ ነው ብለው ስለኛ የሚመሰክሩት ነገር ይኖራቸዋል። እውነት ነው። ምስክርነታችን ምን ይሁን? በነበረበት ጊዜ ገንዘብ ነበረው፣ በነበረበት ጊዜ ስልጣን ነበረው፣ በነበረበት ጊዜ ዝና ነበረው የሚል ምስክርነት ነው። ጥሩ ነው። ገንዘብ ያለን ሰው መሆን፣ ዝና ያለን፣ ስልጣን ያለን፣ በዚህ ምድር ላይ ብዙ ሰዎች ለመያዝ የሚጓጉትን ነገር ይዘን ተገኝተን ሰዎች ስለኛ ሲመሰክሩ እነዛን ነገሮች ቢመሰክሩ መልካም ነው፣ አይከፋም። ግን ከዚህ ምስክርነት የሚበልጥ ምስክርነት አለ። በዕብራውያን ምዕራፍ 11 ላይ ስለነዛ የእምነት አባቶች የዕብራውያን ጸሐፊ ሲመሰክር ስለነበራቸው ገንዘብ፣ ስለነበራቸው ዝና፣ ስለነበራቸው ስልጣን አይደለም። ሁሉንም አንድ የሚያደርገው ነገር ቢኖር ምንድነው ከተባለ በነበሩበት ዘመን እግዚአብሔርን እንዴት ደስ አሰኝተው እንዳለፉ ስለ ኖህ ሲያነሳም ኖህ እንዴት ያ ሁላ ሰው በኃጢአት እግዚአብሔር ላይ ሲያምፅ እንዴት ብቻውን እንደቆመ በእምነት እንዴት ዓለምን እንደኮነነ ነው የሚመሰክረው። የዕብራውያን ጸሐፊ ስለ አቤልም ሲያነሳ አቤል ስላቀረበው መስዋዕት ሲመሰክር ነው የምናየው። ሁሉም ነገር በሕይወት ዘመናቸው ከእግዚአብሔር ጋር የነበራቸውን ግንኙነት ነው የሚመሰክረው። ለምን? ከእግዚአብሔር ጋር ያለን ግንኙነት መቃብር የሚይዘው አይደለም። ስንኖርም የሚመሰክርልን፣ ከሞትን በኋላም ደግሞ ወደ ቀጣዩ ሕይወት የሚያልፍልን ምስክርነት ነው። ታዲያ በሄኖክ ሕይወት ውስጥ የምናገኘው ይሄንን ነው። የዘፍጥረት ጸሐፊም የዕብራውያን ጸሐፊም ሁለቱም አንድ የሚያደርጋቸው ሄኖክ የሚል ስም ሲመዙ አብሮ የሚመዙት ነገር ቢኖር አንድ ነገር ነው። የዘፍጥረት ጸሐፊ አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታልና ይላል። ምን ስላደረገ? አካሄዱ ከእግዚአብሔር ጋር ስላደረገ። የእግዚአብሔር ስም የተባረከ ይሁን።
በሕይወት ዘመናችን ወደ መቃብር ከመውረዳችን በፊት በዚህ ምድር ላይ አካሄዳችንን ከእግዚአብሔር ጋር አድርገን በሕይወትም ስንኖር ስንሞትም ሲመሰከርልን ሩጫችንን ከእግዚአብሔር ጋር እንዳደረግን አካሄዳችንን ከእግዚአብሔር ጋር እንዳደረግን የሚመሰከርልን ሰው እግዚአብሔር ያድርገን። ሄኖክ አለ የዘፍጥረት ጻፊው አካሄዱን ከእግዚአብሔር ጋር ስላደረገ አለ። የዕብራውያን ጻፊ ደግሞ እንደዚህ አለ። ምን አለ? ስለሱ ሲመሰክር ሄኖክ ሞትን እንዳይ በእምነት ተወሰደ አለና እግዚአብሔርን ስለወሰደው አልተገኘም፣ ሳይወሰድ እግዚአብሔርን ደስ እንዳሰኘ ተመስክሮለታልና። የዕብራውያንና የዘፍጥረትን አንድ ላይ ስናመጣው ምን የሚል መልእክት ነው የሚሰጠን? ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ ከዛስ እግዚአብሔርን ስላስደሰተ በዚህ ምድር ላይ በሁሉም ሰው ላይ ስልጣን ያለው ሞት በሄኖክ ሕይወት ላይ ስልጣን እንዳላገኘ እግዚአብሔር ወደ ዘላለም ሕይወት እንደወሰደው መልእክት እናገኛለን። ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ እግዚአብሔርን ስላስደሰተ አልተገኘም አለ። ለምኑ ነው ያልተገኘው? ለሞት አልተገኘም። ሞትን የሚደበቅ ሰው አለ? ከሞት የሚሸሽ ሰው አለ? ወገኖቼ ሞት በእኔ ላይ ስልጣን የለውም ብሎ ከሞት ሊያመልጥ የሚችል ሰው አለ? የለም። ሄኖክ ግን አላገኘውም አለ። ምን? ሞት ሄኖክን አላገኘው፣ የዘላለም ሕይወት አገኘ ሄኖክ። እግዚአብሔርን መከተል፣ እግዚአብሔርን መምሰል፣ አካሄዳችንን ከእግዚአብሔር ጋር ማድረግ የዘላለም ሕይወት ሽልማት አለው። ከሄኖክ ሕይወት ውስጥ የምንማረው ይሄንን ነው። አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም። ሞት አላገኘውም፣ ጭንገፋ አላገኘውም። በዛ ምድር በነበሩ ሰዎች ላይ የእግዚአብሔር ቁጣ ወርዶ ነበር እንደምታውቁት። ያ ሁላ ቁጣ አላገኘውም። ለምን? አካሄዱን ከእግዚአብሔር ጋር ስላደረገ። እንደምታውቁት የሄኖክን ዘመን ላስታውሳችሁ። ሄኖክ ማለት ከኖህ ዘመን በፊት የነበረ ነው፣ ከአዳም በኋላ። ይህ ማለት ከአዳም በኋላና ከኖህ በፊት የነበረው እዛ መሃል ላይ የነበረው ምንድነው ከተባለ ሰው ሁሉ በኃጢአት የወደቀበት፣ እግዚአብሔር ላይ ሲያምፁ የነበረበት፣ እግዚአብሔር ለሱ የተለዩትን ሰዎች ፈልጎ ያጣበት ጊዜ ነበር። ሄኖክ በዛ ሁኔታ ውስጥ ምን አደረገ? አካሄዱን ከእግዚአብሔር ጋር አደረገ። ኖህንም ታሪኩን ስናጠና ይህንን ነው የምናገኘው። ያ ሁላ ሕዝብ ተስማምቶ በእግዚአብሔር ላይ ሲያምፅ ብቻውን ቆሞ በእምነት ዓለምን ኮነነ፣ ብቻውን እግዚአብሔርን ታመነ። ታዲያ ዕብራውያን ምዕራፍ 11 ቁጥር 6 ላይ ወረድ ብለን ስናነብ እንደዚህ ይላል፣ ያለ እምነትም ደስ ማሰኘት አይቻልም አለና ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ አለ። የመጀመሪያው እግዚአብሔር እንዳለ አለ። ሁለተኛው ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋል አለ። እግዚአብሔርን ለማስደሰት ሁለት ነገር ያስፈልጋል አለ የዕብራውያን ጻፊ። አንደኛው እግዚአብሔር አለ ማለት ነው አለ። ሁለተኛው ደግሞ እግዚአብሔር ለሚፈልጉት ዋጋ እንደሚሰጥ ማመን ይጠበቅብናል አለ። በሄኖክ ሕይወት ውስጥ ታዲያ የዕብራውያን ጻፊ ይህንን አግኝቷል። አንደኛ ሄኖክ እግዚአብሔር አለ አለ። ሁለተኛው እግዚአብሔርን ለሚፈልጉት እግዚአብሔር ብድራት እንዳለው ሽልማት እንዳለው አመነ አለ። ይህንን ነው የምናየው ከሄኖክ ሕይወት ውስጥ። ለምን? እግዚአብሔር አለ አለ። ከዛስ ብቻውን እግዚአብሔርን መከተል መረጠ። ለምን? እግዚአብሔር ለሚፈልጉት ዋጋ እንደሚሰጥ ስለሚያውቅ። እግዚአብሔር ታዲያ ዋጋውን ከፈለው። አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታልና አለ። ለምን? አለ ብሎ የታመነለት እግዚአብሔር የፈለገው እግዚአብሔር ከሞቱ እንኳን አስመልጦ የዘላለምን ሕይወት ሰጠው። ከሱ በፊት እንደምታውቁት ሁሉም ሞተዋል። ከሱ በኋላ ልጁ እንኳን 969 ዓመት የኖረው ማቱሳላ እንኳን ሞቷል። ሁሉም ሞትን ቀምሷል። እሱ ግን አካሄዱን ከእግዚአብሔር ጋር ስላደረገ ሞትን አላየም፣ እግዚአብሔር ወሰደው። ዛሬም ወንድሞቼና እህቶቼ በተለያየ አጋጣሚ ይህንን ቪዲዮ የምትመለከቱ ይህንን ድምፅ የምትሰሙ አካሄዳችሁን ከእግዚአብሔር ጋር አድርጉ። እግዚአብሔርን ደስ አሰኙት። ለምን? እግዚአብሔር ለእናንተ የዘላለም ሕይወት ብድራት ስላለው። ከሄኖክ ሕይወት ውስጥ ምንድን ነው የምንረዳው ከተባለ አንደኛው አካሄድ ማለት ምን ማለት ነው የሚለውን ብናይ ጥሩ ነው። አካሄድ ማለት ህብረት ማለት ነው። ሄኖክ አካሄዱን ከእግዚአብሔር ጋር አደረገ ማለት ህብረቱን ከእግዚአብሔር ጋር አደረገ። እግዚአብሔርን መረጠ። በዘመኑ ከነበሩ ኃጢአትን ከመረጡ፣ ዓለምን ከመረጡ፣ እርኩሰትን ከመረጡ ሰዎች ተለይቶ እግዚአብሔርን መረጠ። ከእግዚአብሔር ጋር ህብረትን ማድረግ ወደደ። ለእግዚአብሔር ራሱን ቀደሰ፣ ለየ ማለት ነው። ዛሬም በህይወታችን ውስጥ እንደዚህ ማድረግ አለብን። አንደኛው በሄኖክ ህይወት ውስጥ የምንረዳው ነገር ቢኖር ይሄንን ነው። ራሱን ለእግዚአብሔር እንደለየ፣ ከእግዚአብሔር ጋር ለመወገን እንደተስማማ ነው የምናየው። ሌላው ነገር ደግሞ ሁለተኛው ነገር ከሄኖክ ታሪክ ውስጥ የምንማረው ነገር እምነት አለው ሄኖክ። ምን የሚል?
ሁሉ ተስማምተው እግዚአብሔር ላይ ቢያምፁ እንኳን እሱ እግዚአብሔር አለ ብሎ መቆም እንዳለበት፣ እግዚአብሔርን ለሚፈልጡ እግዚአብሔር መልስ እንደሚሰጥ፣ እንደሚባርክ፣ ብድራት እንደሚሰጥ ያመነ ሰው ነው። እምነት ያስፈልጋል። ስለዚህ ከሄኖክ ሌላው የምንማረው ነገር ከህይወቱ ውስጥ የምናገኘው እምነቱን ነው። ሶስተኛው ነገር ደግሞ የምናየው ነገር ምንድነው ከተባለ ለቅድስና ራስን መለየት። ሄኖክን ህይወቱን ስንፈትሽ ስናጠና ምንድነው የምናገኘው ከተባለ ለእግዚአብሔር ራሱን ለይቷል። መቀደስ ማለት ለእግዚአብሔር ራስን መለየት አይደል? ሁሉ ተስማምተው በእግዚአብሔር ላይ ሲያምፁ ብቻውን ለእግዚአብሔር ጸንቶ የቆመ ሰው ነው። ስለዚህ ምን ሆነ መልሱ ከተባለ እግዚአብሔር ወሰደው። አራተኛው ፖይንት ደግሞ የምናየው ነገር ምንድነው ከተባለ ምስክርነት ነው። ሄኖክ እግዚአብሔርን መረጠ፣ አካሄዱን ከሱ ጋር አደረገ፣ እግዚአብሔርን አስደሰተ። የህይወት ምስክርነት ማግኘት ነው ወገኖቼ። እግዚአብሔርን ስንመርጥ፣ መንፈሳዊውን ነገር ስንመርጥ፣ ለእግዚአብሔር ስንጨክን፣ ከእግዚአብሔር ወገን ስንሆን ምስክርነት ይኖረናል። ያ ምስክርነት በዚህ ምድር ላይ የሚጠፋው በላ፣ ጠጣ፣ ለበሰ፣ ገንዘብ አለው፣ ዝና አለው፣ ስልጣን አለው የሚል ምስክርነት አይደለም። እግዚአብሔርን አስደሰተ የሚል ምስክርነት። ጳውሎስ ሩጫዬን ጨርሻለሁ አለ። አካሄዱን ከእግዚአብሔር ጋር አደረገ አይደል የሚለው። ጳውሎስም እንደ ሄኖክ ሩጫው ምን አይነት ሩጫ ነው ብለን ስናጠና ሩጫው ከእግዚአብሔር ጋር የሆነ ሩጫ ነበር፣ እግዚአብሔር የሚከብርበት አካሄድ። እንደምታውቁት አካሄዱን ከእግዚአብሔር ጋር አደረገ ሲባል አስተሳሰብ አለ፣ ንግግር አለ፣ በድርጊት የሚገለጥ ነገር አለ። ይህንን ሁሉንም ነገር እግዚአብሔርን ያማከለ ማድረግ ነው። ሁሉ ነገር ሲወጣ ሲገባ እግዚአብሔርን ያማከለ ነገር ማድረግ። ታዲያ አምስተኛው ነጥብ ደግሞ ይሄ እግዚአብሔርን መምረጥ፣ አካሄድን ከእግዚአብሔር ጋር ማድረግ የዘላለም ህይወት ሽልማት አለው ወገኖቼ። ሄኖክ አካሄዱን ከእግዚአብሔር ጋር አደረገ፣ ከዛስ አልተገኘም አለና እግዚአብሔር ወስዶታልና አለ። እግዚአብሔር ወስዶታል የሚለውን ዛሬ ለኛ የእግዚአብሔር ህልውናና መገኘት በሉ። እግዚአብሔርን ስንመርጥ፣ አካሄዳችንን ከእግዚአብሔር ጋር ስናደርግ የእግዚአብሔር መገኘትና ህልውና ውስጥ እንኖራለን። ለክርስቲያን በአዲስ ኪዳን ለምንኖር ለኛ በዚህም ስንኖር ስንሄድም አንድ የሚያደርገው ነገር የእግዚአብሔር ህልውናና መገኘት ነው። ባይዘዌ ሰማይን ተናፋቂ ያደረገው ምንድነው ከተባለ ሰማይ የተለየ ሆኖ አይደለም፣ እግዚአብሔር በዛ አለ ብለን ስለምናምን ነው። እግዚአብሔር ያለበት ያ ስፍራ ተናፋቂ ነው። ታዲያ አካሄዳችንን ከእግዚአብሔር ጋር ስናደርግ በዛ የምንናፍቀው በዛ በሰማይ ብቻ አይደለም ህይወታችን ከእግዚአብሔር ጋር የሚሆነው፣ በዚህ ምድርም የምንኖረው ህይወት እግዚአብሔርን ህልውናውንና መገኘቱን ማዕከል ያደረገ ህይወት ስለሆነ ደስ የሚል የሚያስደስት ህይወት እንኖራለን። እግዚአብሔርን እንከተል፣ አካሄዳችንን ከእግዚአብሔር ጋር እናድርግ፣ ህብረታችን ከእግዚአብሔር ጋር እናድርግ፣ እግዚአብሔርን እንምረጥ፣ እግዚአብሔርን ደስ እናሰኝ። እግዚአብሔር ደስ ስናሰኘው በህይወታችን ውስጥ በረከቱን ስለሚለቅ፣ መገኘቱንና ህልውናውን ስለሚሰጠን። ተባረኩ።